ባሸንፍ ኖሮ ከማዚ ጋር ዱባይ ነበር። ልጅ እንዳር ከተባልኩኝማ ገለግል። ሰላም ጤና ይስጥልኝ፣ እንደምናችሁ የምትወዱኝ ልጃችሁ አቤኒ መጣውላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ በዓል በሰላም አደረሳችሁ። እንግዲህ በዛሬው ፕሮግራማችን ለየት ዘና ፈታ ብለን በዓሉ እንድናሳልፍ ያው ብዙዎቻችሁ የምትወዱትን ሁሌ አምጣልን ካለሱ ማየት አንችልም አንተን የምትሉኝን አባቴን አቶ ኢሳያስን እንግዲህ በእንግድነት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከናንተው ከቤተሰቦቻችን የቀረቡለት ጥያቄዎች አሉ። እንዲሁም በተጨማሪ ደግሞ አንዳንድ ከበዓሉ ጋር ተያይዘን ስለ ኢሳያስ ማወቅ የምንፈልጋቸው ነገሮች የምንጠይቅበት ፕሮግራም ነው የሚሆነው ማለት ነው። ከመጀመራችሁ በፊት ግን ሁልጊዜ እንደምላችሁ እንግዲህ ሰብስክራይብ አድርጉ። ዝም አትይኝ፣ ሰብስክራይብ አድርግ። እንዲሁም በተጨማሪ ደግሞ የደወል ምልክቱን በመንካት በየጊዜው የምንለቃቸው ቪዲዮዎች እንግዲህ እንዲደርሳችሁ ማድረግ ትችላላችሁ። ላይክም አድርጉ። ላይክ። እሺ አቶ ኢሳያስ ማሞ ልነሳ? አይ ቁጭ አይገባም። እንኳን ደህና መጣ። እንኳን ደህና ቆየኝ። እንኳንም አደረሰ። እንኳን አደረሰን አብሩ። እሺ እስቲ ራስን በድጋሚ ለዩቲዩብ ማህበረሰብ ደግሞ አስተዋውቅ። ኢሳያስ እባላለሁ። እስቲ ማለት የምትፈልገው ነገር አለ ከመጀመራችን በፊት? ምክንያቱም አደገኛ ጥያቄ ነው የተላከልኝ። ኧረ የፈለገው ይሁን ምንም ቢጠየቅ ችግር የለውም። ሰምታችኋል። ስለዚህ እሺ እናንተ ከላካችሁለት ጥያቄዎች ልጀምርና ትንሽ ቀለል አድርገን እያሳደግነው እንሄዳለን። እሺ እንግዲህ ኦዲየንሶቻችን ቤተሰቦቻችን ከላኩልን ጥያቄዎች ልጀምርና እያብራራህ እንግዲህ ትሄድልናለህ ማለት ነው። ልጅህን ዳርልን በዚህ ሰዓት ብትባል እሺ ትላለህ ወይ ይላል የመጀመሪያ ያየው ጥያቄ። ማናት? ልጅህን ዳር ከተባልኩኝማ ገለግል ነው በዚህ ሰዓት። ስለዚህ ትድረኛለህ ማለት ነው? ድርሃለሁ። በዚህ አጋጣሚ ይኸውልሽ ማየት ያለብሽ ይሄንን ነው። ቤተሰብ ለመተዋወቅ ብዙ ፕሮሰስ መሄድ አይጠበቅብሽም። በቃ ሰውየው ፈቅዷል። አንዶች ተቀልሽ። እሺ እንቀጥላለን። ሁለተኛው ጥያቄ ደግሞ ያቀረቡልህ በልጅህ እዚህ ቦታ መድረስ ምን ይሰማሃል? ጥሩ ነው፣ ግን እንደምፈልገው አይደለም። የጠፉበት ቁልፎች አሉ። የጠፉበት ቁልፎች አሉ። እነሱ ሲገኙ አሪፍ ነው ብዬ አስባለሁ። ግን እየሄደ ነው። አልቆም። ይሁን። ደስታ አይሰማኝም። ደስታ አይሰማኝም። ያን አስወጥት። እሺ ሌላኛው ጥያቄ ምን ይላል? ያው እንግዲህ ፕሮግራማችን ከመጀመራችን በፊት እንደተናገርኩት ሁሉንም ጥያቄ እንደሚመልስ ቃል አስገብቼዋለሁና እድሜ ስንት ነው? ምንም እንትን እኮ የሌለው 55 ዓመቴ ነው። ግንቦት 17 የሚቀጥለው ላይ 56 ይሆናል ማለት ነው። እኔ መደበቅ አልወድም። ለምን መሰለህ? ላለመደበቅ ጥቁር አንበሳ ሄድና አሁን ተመልከት፣ ዛሬን ማደር ያቃታቸው ሰዎች አሉ። ስለዚህ እንዴት ብለህ ነው ትደብቃለህ? እንዴ አንበሳ የተወለድኩት ጥቁር አንበሳ ከተመሰረተ ራሱ አሁን ስንት ዓመት ይሆናል? ትወለድ ትችላለህ። እሺ አሁን ትንሽ እንትኑን ሮማንቲክ እናድርገውና ኢሳያስ እስቲ የመጀመሪያ ዴቱን ከማዛ ጋር ሲወጣ መጀመሪያ አስተዋውቀ። የባለቤት ስም ማን ነው? የእናቴ ስም ነገራቸው እስቲ። ማዛ አድማሱ ትባላለች። በጣም የምታምር የአቤኒ እናት፣ የባቢም ነው። ለብቻ የተቆጣጠርኩ መሰለህ። እና እንዴት ነበር እስቲ የመጀመሪያ ዴታችሁ ከማሚ ጋር? እስቲ ለኦዲየንስ ነገራቸው። የት ነበር? እንዴት ነበር? ቦታውን አሁን ብነግራችሁ በዚህ አትደርሱበትም። ቦታውን አታውቁትም። አይ ምናልባት የሚያውቁ ትልልቅ የሚከታተሉ ሰዎች አሉ። ያንተ እኮ አልሞቱም እኮ አሉ። ኦኬ አሉ እንዴ? እንትን
ፒያሳ መሐሙድ ጋር የሆነ ካፌ ነበር። እዛ ነው የተቀጣጠርነው የነበረው። ምን አወራችሁ? ምን አረጋችሁ? ምንም በቃ ከማዚ ጋር ምን ታወራለህ? ስነ ስርዓት ስለመያዝ ነው የምታወራው፣ እንደ ስብሰባ ከማዚ ጋር። አሪፍ ፒያሳ ነው ማለት ነው። ፒያሳ። ስለዚህ ፒያሳ ላይ ፎቶ የምትነሱ ሰዎች እንግዲህ መንታዎቻችሁ። እሺ እንቀጥላለን። ይሄ ጥያቄ የቀረበልህ ከዜና ዘጋቢው ብሩክ ኒውስ ነው። እሺ እየተከታተላችሁ የምትገኙት እንግዲህ የአቤኒስ ወርልድን አዲሱን የዩቲዩብ ቻናላችን ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዳይረሳ። ሁልጊዜም በአዳዲስ ቪዲዮዎች እንገናኛለን። ይመቻችሁ። ምን አለህ መሰለህ? አር ዩ ሃፒ ዊዝ ዩር ሰን? በልጅ ደስተኛ ነህ ወይ ብሎ ጠየቀ። ብሩኬ በዚህ አጋጣሚ አመሰግናለሁ፣ ደስተኛ እንደሆነ እንዲነግርህ ስለጠበቅ። ደስተኛ ነኝ፣ በጣም ደስተኛ ነኝ። በኋላ እከፍልሃለሁ፣ ችግር የለም። አሽቃብጥ። በአንተ መስሎ ነው እንደ በባቢ እኮ ነው ያልኩት። ፕሮግራማችን ይህንን ይመስል ነበር። እስካሁን ስለተከታተላችሁ እናመሰግናለን። እንቀጥላለን፣ ችግር የለም። እንግዲህ ይህንን ፕሮግራም እየተከታተላችሁ ያላችሁ ሰዎች በየቤታችሁ ስትመለከቱ እንግዲህ መልካም በዓልን እንመኝላችኋለን። ምክንያቱም ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ስለኛ ኃጢአት ስለኛ በደል በመስቀል ተሰቅሎ ሞትንም ድል አድርጎ እንግዲህ የተነሳበት የትንሣኤ በዓል ነውና እንኳን አደረሳችሁ መልእክታችን ነው። እሺ ይህንን ጥያቄ ጠየቀ፣ ምናልባት የውስጥ ሰው ሊሆን ይችላል። እስቲ ትልቁ ሚስጥርህ ምንድን ነው አቶ ኢሳያስ? ምን ሚስጥር አለኝ እንዴ? ሚስጥር ከሆነ ምን አውቀዋለሁ? ሚስጥር ምን አለኝ እኔ? ሚስጥር ከ1000 ዓመት በኋላ። ስለዚህ ሚስጥር የለኝም እያልክ ነው? ሚስጥር የለኝም። በጣም አሪፍ። እስቲ ባለቤትህን የኔን ደግሞ እናት በ3 ቃላት ብቻ ግለጻት። ምን ብዬ ለማዚ? ታታሪ ልበላት? ታታሪ፣ መልካም፣ ቆንጆ። ከዚህ በላይ ምን ልጨምርልህ? በዚህ አጋጣሚ ይህን ቪዲዮ ስታይ ቃል አጠረበት። አየሽ፣ የለውም ስለ አንቺ የሚናገረው ነገር የለውም። እኔ ብሆን ብዙ ነገር ዘረዝርልሽ ነበር እናቴ። እሺ ደስ ይላል። እስቲ በመሀል ጥያቄያችንን ደግሞ እንትን እንበልና ትንሽ የምትለን ነገር ካለ ስለ በዓሉ ከበዓሉ ጋር አያይዘ አሁን ቁጭ ብሎ ለሚያዩን ቤተሰቦች የምትናገረው መልእክት ምናምን ካለ። በዓሉ በቃ ስለሱ ብናገር ደስ ይለኛል። በዓሉ አሪፍ ነው። በዓሉ የምግብ ባይሆን ደስ ይለኛል። ምግቡን ተከትለ ምግቡ ሁለተኛ ሆኖ የበዓሉ የመጀመሪያው ነገር አርዕስቱ ዋናው የበዓሉ ድምቀት ስለኛ የተሰቀለውን ክርስቶስ ኢየሱስን ማሰብ እንዲሆንልን። ምክንያቱም አሁን ተፈታ ተብሎ ልክ እንደተፈታ ሰው ሳይሆን ስለ በዓሉ የተሰቀለውን ዋናው መታሰቢያውን ብናደርግ አሪፍ ነው ብዬ አስባለሁ። ስለ ኢየሱስ ክርስቶስ ብናስብ ማለት ነው። ቀጣዩ ምን ይላል? በህይወትህ የሚጸጽትህ ትልቅ ነገር ምንድን ነው? እስካሁን ካደረካቸው ነገሮች ማለት ነው። በህይወቴ ማለት እኔ አልጸጸትም። ለምን መሰለህ የማልጸጸተው? ሁሉ ነገር በእግዚአብሔር እንትን ነው የሚሆነው። በቃ ማለት አጋጣሚ የምለው ነገር የለም። የተደረገውም ሁሉ ያደረግኩትም የተደረገውም ነገር በእግዚአብሔር እንትን ነው ፈቃድ ነው ብዬ ነው የማስበው። የማልወዳቸው ያሳለፍኳቸው ጊዜዎች አሉ። እነዛን ደግሞ መንገድ ናቸው እንጂ መጨረሻ ስላልሆኑ ደስ ይለኛል። በጣም አሪፍ አሪፍ። እሺ እሺ እንግዲህ ያው ዛሬ ለአቶ ኢሳያስ እየቀረቡ ያሉ ጥያቄዎችን እና በመልሶቹ እየተዝናናችሁ እንደሆነ ተስፋ አደርጋለሁ። ይጠይቃሉ፣ ሰው በጣም ይጠይቃል። እና እስቲ አሁን ወደ ቀጣይ ጥያቄ ስናልፍ በዚህ በጣም ብዙ ገንዘብ የጠየቀ ሰው አለ። በዚህ አጋጣሚ ምን ብዬ እናገራለሁ ብዬ እኔ ነው የጠየቀው? ኧረ ጠይቅልኝ እሱን እራሱ። እሺ ወደ ቀጣይ ጥያቄ እንለፍ። ቀጣዩ ጥያቄ ምን ይላል መሰለክ?
የባንክ አካውንትን አሳየን። ኧረ እኔ አላሳይም። እኔ ብትጠይቁኝ ባይዜ በግልጽነትና በታማኝነት በሀቀኝነት ነበር ማሳያችሁ። እዚህ ጋር ያቀረብኩት እንግዲህ ግን ዛሬ ትላለህ። ስለዚህ ምን አታሳዩ ነው? እኔ አላሳይም። ታው ይሄ ፕራይቬት። እሺ ቀጣዩ ጥያቄ ምን ይላል መሰለክ? ጥያቄዎቻችሁ በነገራችሁ ላይ ማለት ነው ከዚህ በኋላ ጥያቄ ጠይቁልኝ ብዬ ስነግራችሁ የምትጠይቁት ጥያቄ እንትን እንዲሆን አድርጉት፣ ለሚዲያ እንዲሆን አድርጉት። አሁን እዚህ ጋር የተጠየቁ ጥያቄዎች እንዳለ ማለት ነው እኔ በውስጥ ልመልስላችሁ እችላለሁ። በእርግጥ ግን እሺ ሴሌብሪቲ ክራሽ ምናምን አለ እንዴ? እንደዚህ የሚባል ነገር እኔ አላውቅም። ክራሽ ሳይሆን ኖሮ ያውቃል። እሺ ክራሽ ሳይሆን እኔ የማውቀው ክላሽ ነው የማውቀው። ክላሽ ነው የማውቀው። አላውቀውም ነገር ክራሽ አላውቅም። ስለዚህ ክራሽ ምናምን ኖሮ አያውቅም። እሺ ቆይታችንን እንግዲህ እየወደዳችሁት እንዳለ ተስፋ አደርጋለሁ። ያው እኔ ብዙ የመጠየቅ ምናምን ልምድ የለኝም እና ተመርክቦ ከሆነ ብዙ ነገር ጠይቄ አውቃለሁ፣ ግን ያው የመጠየቅ ልምድ የለኝም ብዙ ጊዜ እና ያው ጥያቄዎቹን ዝም ብዬ ነው እያነበብኩላት ያለሁት። ትንሽ ደግሞ ወደኛ መለስ እናድርገውና ዛሬ ደግሞ በዓለም እንደመሆኑ አዝናኝ ጥያቄዎችን ደግሞ ብዬ ያሰብኳቸውን ያወጧቸውን የተወሰኑ ጥያቄዎች ደግሞ ልጠይቅ እስቲ። ይሄ አሁን እንግዲህ የምናከብረው የትንሣኤ በዓል ላይ ገጥሞኛል ብለህ የምታስበው ወይ ደግሞ በዓላቶች ላይ ገጥሞኛል ብለህ የምታስበው አስቂኝ የሆነ ነገር የገጠመ ነገር? አሁን አብዛኛውን ጊዜ ቲክቶክ ላይ እናያለን። እንዴት ነው በሬ ሲፈረጥጥ ምናምን ቂጡን የተወጋ አንድ ወዳጅ እንደውም አለ። ለምን በራሴ አልነግርህም? በራሴ ልንገርህ። ቤተሰብ ጋር ነው እና ማለት እንደዚህ ማዚን ሰላቅ ምናምን የልጅነት ቲኔጅ ላይ ምናምን የምትለው የለም። በግ ያው ኖርማል ነው፣ በግ ይገዛል። በጉ ፋዘር ነው ከክፍለ ሀገር ይዞት የመጣው እና በጣም ግድንግድ ነው እና እሱን ለሌላ ሰው ለማሳየት አበላለሁ ብዬ ይዤ ወጣሁ ማለት ነው። አበላለሁ ብዬ የወጣው ከቤታችን ግፋ ቢል ትንሽ ነው የሄድኩትኝ። በቃ እንደዚህ ይዤው ምናምን እንዲያዩልኝ ነው በጉን ምናምን እና ልጆች ከበዋል ምናምን እንደዚህ በቃ ስለ በጉ እንትን እያወራሁኝ በጉ ማለት ነው በቃ መሄድ ጀመረ ዝም ብሎ። ምንድነው ከጀርባዬ ውሻ በታለትና ውሻና በግ አይስማማም። ገብቷል። መሄድ ጀመረ። ከእጄ ላይ ገመዱ ሄደ። በዛ የተነሳ አጠፋ። በዛ የተነሳ ማለት ነው ፋሲካ ማለት በቃ በጣም ለፋሲካ ነው። ያ ለዚህ ነው ማረሰው እኮ ያን ነገርኩህ። እሺ ሌላኛው ምንድነው እንግዲህ ቲክቶክ ፈልገውም ባይሆን ወደ ቲክቶክ ይዤ ገብቻለሁ። መቼስ ሰምጣሃል አንዴ ገባኝ ነው ሰምጣሃል። እና እስቲ ቲክቶክ ላይ አውቆክ አሁን ብዙ ጊዜ ምን አይነት ባህሪ ያለው ነው ሳቀው እንግዲህ ሰዎች ኢሳያስ ምናምን ብለው ሰላም ካሉት የት ነው የሚያውቁኝ ምናምን ብሎ የሚያስበው ነገር አለ። የቲክቶክ ምናምን ይረሳዋል። እና እስቲ በእንደዚህ አይነት አሁን ሰዎች አውቀውክ አንተ ሳታውቃቸው ቀርተክ ወይ ደግሞ የሆነ ብቻ ከዚህ በሶሻል ሚዲያ አይተውክ የሆነ ያሳዩክ ማትረሳው የሆነ ነገር አጋጣሚ ምናምን ነገር አለ መንገድ ላይ በአካል ማለት ነው? አይ በጣም ብዙ። እስቲ የምታስታውሰው የሚያስቅ ነገር ነው? የሚያስቅ ምንድን ነው መሰለህ? በጣም ያሳቀኝ ከሰውየው ጋር ትራንስፖርት ላይ ተገናኘንና በቃ ማውራት ጀመርን። በቃና የት እንዳየሁ ግን ምናምን አለኝ ማለት ነው። እና በጣም እኔ ደግሞ ሌላ የሚሄድበት ቦታ ላይ ነው ሀሳቤ ያለውና በቃ እንትን ይሁን ምናምን ይሁን ምናምን አለ። ከዛ እኔ እንትኑ ቲክቶክን ረስቼዋለሁ ብዙ ጊዜ አላስታውሰውምና እንትን ይሆናል አይደለም እንትን ይሆናል አይደለም ምናምን ተባባልና መጨረሻ ላይ ኦኬ ትዝ አለኝ ምናምን አለኝ። የት ኖረዋለሁ? ስቶክሆልም አይለኝ። ስቶክሆልም የት ነው? ስዊድን ሀገር ምናምን እሱም ማስረዳት በቃ እንደገና ከስቶክሆልም መጥቶ እንደገና ኢትዮጵያ ውስጥ መግባት ስለደበረኝ አዎ አልኩት በቃ። ስለዚህ እንግዲህ አዲስ ኢንፎርሜሽን ለሁላችሁም አባቴ ከስዊድን ስቶክሆልም ነው የመጣው። በቃ ምንም ማረጋ የኢትዮጵያን ምንም አትሉም። አዎ እና ብዙ ሰው ባይዘዌ በዚህ አጋጣሚ ዜግነቱን ይጠይቀኛል። ኢትዮጵያ አይደለም አባቴ ስዊድን ስቶክሆልም ነው። እሺ ደስ ይላል።
እንግዲህ ቆይታችን እየወደዳችሁት እንደሆነ ተስፋ አደርጋለሁ። ብዙም የመጠየቅ ልምድ የለኝም እንግዲህ እና ዛሬ እንግዲህ እንድጠይቅ በራሴ የዩቲዩብ ቻናል በአቤኒስ ወርልድ እንግዲህ መጥቼ አቶ ኢሳያስን ኢንተርቪው እያደረግኩት ነው የምገኘው። ይመስገን። ግን ሰብስክራይብ አድርጋችኋል? ሰብስክራይብ እያደረጋችሁ እንዳይረሳ ሰብስክራይብ እና ከሰሞኑን ደግሞ አንድ የተወራረድ ነው የሰጠው ቻሌንጅ ነገር ነበረ። ስለሱ ቻሌንጅ መጀመሪያ እስቲ ኦቨርኦል ምን ታስባለህ? እንዴት ነበር ስንጀምረው? ምን አይነት ኤክስፔክቴሽን ነበረ? አሁን ላይ ምን ላይ ነው ያለው? ስንጀምር ያው አንተ እንደጠየቀን ጀምረን ነበረ። መሀል እየሄደ ነበር። መሀል ላይ ከአንተ ጋር ባለመገናኘት ያው ቻሌንጁ አልቋል። ቢሆንም አሪፍ ነው። የቻሌንጁን ያልሰማችሁ ሰዎች ምንድነው 890 ሺህ ፎሎወር ነበረኝ። ወደ 1 ሚሊዮን ፎሎወር ለማስጠጋት ቻሌንጅ አድርጌው ነበር። ከዛም በኋላ ግን 1 ሚሊዮን ሳይሆን እሱ እንደውም 1 ሚሊዮን 200 ሺህ እናደርሰዋለን የሚል ነበረ። ታዲያ ወር ከ15 ቀን ነው ቆይቶ የነበረው ቻሌንጁ የሚያልቀው። በመሀል እኔም አልነበርኩም፣ ጊዜው አልቋል። ነገር ግን አሁን ላይ ስንት ነው? 950 ሺህ አካባቢ ደርሷል። ኦልሞስት የቀረው 50 ሺህ ምናምን ነው። ያው ጊዜ ቢኖር ኖሮ ሞላዋለሁ ብለህ ታስባለህ? ያ ትሞላዋለህ? 15 ቀን ብትሰጠኝ ሞላዋለሁ፣ እርግጠኛ ነኝ። ኦኬ፣ እሱ በጣም አሪፍ እንትን ነው። ቻሌንጁን ብታሸንፍ ኖሮ ምንድን ነበር የሚደረግልህ የተባልከው? ቃል የተገባልህ? ቻሌንጁን ባሸንፍ ኖሮ ከማዚ ጋር ዱባይ ነበር። ስለዚህ ከእናቴ ጋር ዱባይ እንደምልካቸው ነበር ቃል የተገባላቸው። አልተሳካም። እንግዲህ ዛሬ እያከበረን የምንገኘው የፋሲካ በዓል ነው። ይሄ ደግሞ በአዲሱ የዩቲዩብ ቻናላችን መተን በዓሉን በልዩ ፕሮግራም ከአንተ ጋር ኢንተርቪው ለማድረግም አንደኛ ያነሳሳኝ ነገር በጣም ብዙ ሰዎች እንደሚሰሙ እንደሚከታተሉ የምትላቸውን ወርድ ቱ ወርድ እንደሚያደርጉ ተመልክቼበታለሁ። ይህን ቻሌንጅ በ2-3 ቀን ውስጥ ነው አብዛኛው ፎሎወር ማለት ከ20 ሺህ በላይ 30 ሺህ በላይ ፎሎወር ነበር እየጨመረ የነበረው ነው። ቪዲዮ አንዴ ከቆመ በኋላ ነው እንትን ያለውና እድልም ደግሞ በሰዓት የተወሰነ ሰዓት ደግሞ እኔም ያልነበርኩባቸው ጊዜያቶች ላይ ብኖር ኖሮ ሪች እንደሚያደርግ አውቃለሁ። 1 ሚሊዮኑ ኦልሞስት አሁን 50 ሺህ አካባቢ ነው የቀረው እና ቻሌንጁ ቢያልቅም ከዚህ በኋላ እንደሚሞሉት ቤተሰቦች በማሰብ የዱባዩ አልቀረም፣ ሽልማቱን እንሰጣለን ማለት ነው። አመሰግናለሁ። በጣም ነው አመሰግናለሁ። ስለዚህ ባለቤትህን ይዘህ ዱባይ በፈለጋችሁት ቀን በፈለጋችሁት ጊዜ የመሄድ መብት አላችሁ ማለት ነው። ስለዚህ ከትራቭል ኤጀንሲዎች ጋር አወራለሁ እንትን ላለው እኔ ደግሞ ለእነሱ አሳልፍ ይሰጣለሁ ማለት ነው። የሁለቱንም ከበር አድርገን እንልካችኋለን ማለት ነው። አሽኮርም እንኳን ደስ አለ። እንኳንም አደረሰ። ስለዚህ የፋሲካ ስጦታዬ ይሄ ነው ማለት ነው። በጣም ነው ደስ የሚለው። የማረሰው ፋሲካ ሆነ ማለት ነው። እየተከታተላችሁ የምትገኙት እንግዲህ የአቤኒስ ወርልድ አዲሱ የዩቲዩብ ቻናላችን ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆን እንዳይረሳ። ሁልጊዜም በአዳዲስ ቪዲዮዎች እንገናኛለን። ይመቻችሁ። ኦቨርኦል ቆይታችን እንደወደዳችሁ ተስፋ አደርጋለሁ። ይሄ ሁሉ የሆነው ከእናንተ ነው በእናንተ ነው እና ድጋሚ ማመስገን ፈልጋለሁ ሁላችሁንም። ይሄንን ደግሞ እስከ መጨረሻው ድረስ ለምትከታተሉ ለተከታተላችሁም እጅግ አድርጌ አመሰግናለሁ። የዕለቱ እንግዲህ የክብር ስፖንሰራችን ዲፓወርን ደግሞ በድጋሚ ማዘዝና መግዛት ለምትፈልጉ ሰዎች ከነፃ ዴሊቨሪ ጋር በዚህ ስልክ በመደወል ማግኘት ትችላላችሁ ማለት ነው። ቆይታችን እንግዲህ የበዓል ይህንን ይመስላል። ብዙ ጥያቄዎች መጠየቅ ፈልጌ ነበር፣ ግን የመጠየቅ ልምዱ ስለሌለኝ እንዳልጠየቅኩኝ ተስፋ አደርጋለሁ። አልጠየቅኩም እና ስለመጣህ አመሰግናለሁ። በመጨረሻ ማለት የምትፈልገው ነገር ካለ? እኔም አመሰግናለሁኝ። ምንም የምለው ነገር የለም። ያው ሰብስክራይብ አድርጉ። አመሰግናለሁ። እኔም ልላችሁ የምችለው ነገር ሰብስክራይብ አድርጉ እና በየአንዳንድ ሺህ ደግሞ ሰብስክራይበር በጨመረ ቁጥር ደግሞ ለእናንተ ጊቫዌ ማዘጋጅላችሁ ይሆናል ማለት ነው። ኢትስ ዩር ቦይ አቤኒስ ወርልድ። እንግዲህ አሁን ወደ ቀጥታ ስርጭት ተመልሻለሁ። ፕሮግራሙ እንዴት አያችሁት? ተመቻችሁ? ውጣ እንጂ በቃ ተጨረስኩ። ሾውን ጨርሻለሁ። አትወጣ። እኔ ከነሱ ጋር ላወራ በቀጣይ ቪዲዮ እናወራለን። ለማንኛውም በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሟሻይ ናችሁ።